ሰላም ለሁላችሁ ኢትዮጵያውያን። ይህን የቪዲዮ ሪከርድ ሳስተላለፍ መልእክት የማንንም ፖለቲካ ፓርቲ ሳፖርት አድርጌ ሌላውን ኮርነር ለማድረግ አይደለም። ይሄ የራሴው ሪፍሌክሽን ነው። አንድ ዜጋ አገሩን እንደሚወድ እህት ወንድሞቹን እንደሚያከብር ይጠቅማል የሚለውን ሀሳብ ለማካፈል ነው። ዛሬ ዓለምን ለብዙ ዘመናት ሲያነሳሳ የኖረ አንድ ታላቅ መጽሐፍ እንነጋገራለን። በባለፈው በቲክታክ እና በዩቲዩብ አጠር ባለ ሪከርድ አስተላልፍ የነበረ የመጽሐፉ ስም ኢትዮጵያ ይባላል። ኢትዮጵያ የሚለው ቃል ብዙ ጊዜ እንሰማለን፣ ግን ትርጉሙ ምንድን ነው የሚል ነው። ይሄ መጽሐፍ እኔ እንትኑ ስቦኛል። ኮንተንቱ ኢትዮጵያ ማለት ሁሉም ነገር በፍትህ፣ በሰላም፣ በእኩልነትና በስርዓት የሚመራበት ፍጹም ማህበረሰብ ማለት ነው ይላል። ይህ ሀሳብ በ1516 ዓ.ም እንግሊዛዊው የህግ ባለሙያ ፈላስፋና ጸሐፊ ሰር ቶማስ ሞር በኢትዮጵያ በተሰኘው መጽሐፉ እንደጻፈው በመጽሐፉ ውስጥ የገለጸው ማህበረሰብ በፍትህ የተመሰረተ ነው። ሰዎች በሰላም ይኖራሉ። ህግ ለሁሉም እኩል ነው። መንግስት ህዝቡን ያገለግላል ይላል። ትምህርት ለሁሉም ይደርሳል። ድህነት ይቀንሳል። ሰዎች በመተባበር ይሰራሉ። አንዱ የሌላውን መብት ያከብራል። የመጽሐፉ ዋና መልእክት አንድ ነው። አንድ ሀገር እድገት በሰላም፣ በፍትህ፣ በትምህርት፣ በጤና፣ በህግ የበላይነት እና በዜጎች ደስታ ይለካል ይላል መጽሐፉ። ዛሬም ከ500 ዓመታት በኋላ የቶማስ ሞር ጥያቄዎች አሁንም ተገቢ ናቸው ብዬ አምናለሁ። በተለይ ለእኛ ለኢትዮጵያውያን ይሄ መጽሐፍ በጣም ይጠቅማል ብዬ አስባለሁ። ምንም እንኳ የፍልስፍና መጽሐፍ ቢሆን መጽሐፉ ትኩረቴን ስቦታል። እንዴት ፍትሃዊ መንግስት እንገነባለን፣ እንዴት ድህነትን እንቀንሳለን የሚሉ ጥያቄዎች ለኢትዮጵያውያን አስፈላጊ ናቸው። እንዴት ወጣቶቻችን በትምህርት እናበረታታለን። ስፔሻሊ ኢትዮጵያውያን በአሁኑ በጣም እንትን ያለው የተለመደው ስራ በጣም ተግቶ ያለመስራት፣ ነጋዴዎችም በቃ የሞራል የሚባል ነገር የለም። ይሄ ዘይት፣ ነዳጅ የመደበቅ፣ ለዜጋ አለማሰብ፣ የመንግስት ሰራተኛም ሆኖ ዜጎችን በትክክል አለማገልገል፣ ድራይቨሮችም የትራፊክ ፖሊስ ከሌለ የትራፊክ ላይት ጥሶ ማለፍ፣ እነዚህ ነገሮች በጣም በኢትዮጵያ ስርዓት አልባነት እየወለዱ ሂደዋል። ሙስና ከቀበሌ ጀምሮ እስከ ሀይ አውቶሪቲ ድረስ ዜጎች በስርዓት አይገለገሉም። ይሄ ሲስተምም ስለሌለ ሊሆን ይችላል። እንደገና እያንዳንዱ ዜጋ ኃላፊነት አለበት ብዬ አስባለሁ። እያንዳንዳችን ኃላፊነታችን ስንወጣ፣ ህግ ስናከብር፣ መንግስትን ስናከብር አገር እያደገ ይሄዳል። ሞራል ጥያቄ መጣስ ሰው አየኝ አላየኝ ሳይሆን በስርዓቱ ዜጋን ማገልገል፣ ማህበረሰብን ማገልገል፣ ያደግንበት የወጣንበትን ማህበረሰብ በስርዓት ማገልገል በጣም ተገቢ ነው። ስፔሻሊ እኛ ኢትዮጵያውያን እንደ ወላጅ በጣም ላበቱን ጠብ አድርጎ አስተምሮ አሳድጎ እነሱን መጥቀም ማገልገል ሲያስፈልገን ባረባው በፖለቲካ መነታረክ፣ በዚያ ላይ በስርዓቱ ዜጎችን አለማገልገል፣ በተመደብንበት ስራ ሪስፖንሲቢሊቲ ወስደን ፍትሃዊ በሆነ ኃላፊነት በተሞላበት ማገልገል ስንገባ በተለያዩ በጥቅማ ጥቅም ስራውን ማበላሸት፣ ዜጎች እንዲንከላቱ ማድረግ፣ ይሄ በጣም ሀገርን እየጎዳ ነው ያለው። ሌላው ነጋዴዎች በተለይ ለዜጎች ማሰብ አለባችሁ። በጣም ህገወጥ የሆኑ ስራዎችን ለዜጎች ዘይት፣ ስኳር፣ አሁን ይሄ የሚያት አይደለም። ለዜጎች ማሰብ አለባችሁ። ነዳጅን አከማችቶ በብላክ መሸጥ፣ ይሄ ሁሉ አግባብነት ያለው አይደለም። ዜጎች እንዲንከላቱ ይሆናል። የወጣንበትን ማህበረሰብ ማገልገል፣ የሀብት ክፍፍሉ በጣም አንዳንዶች በጣም የነጠቁ ሀብታሞች ናቸው። አንዳንዶች ደግሞ የዕለት የሚበላ ሁሉ የሌላቸው ኢትዮጵያውያን ይገኛሉ። ለነዚህ ቢያንስ የሀብት ክፍፍሉም እንዲደርስ ለዜጋ ማሰብ ይጠበቃል ብዬ አስባለሁ። እነዚህ ጥያቄዎች ለሁሉም ሀገሮች አስፈላጊ ናቸው ብዬ አምናለሁ። ኢትዮጵያ ፍጹም የሆነ አገር ለመገንባት የተጻፈ መመሪያ መጽሐፍ አይደለም። ነገር ግን የተሻለ ማህበረሰብ እንዴት ሊገነባ እንደሚችል እንድናስብ የሚያነሳሳ ያው የፍልስፍና መጽሐፍ ነው። ፍጹም የሆነ አገር የለም። ሁሉም ሀገሮች ችግሮች አሏቸው። ነገር ግን የተሻለ ማህበረሰብ ለመፍጠር ያለው ራዕይ ሰዎችን አሁንም ያነሳሳል ብዬ አምናለሁ። ይህ መጽሐፍ ለእኛም ለኢትዮጵያውያን ትልቁ ጥያቄ ነው።
እኛ ለልጆቻችን ምን አይነት ኢትዮጵያ እንተዋለን? በጥላቻ የተከፈለች ወይስ ዲሞክራሲ የሆነች የበለጸገች ኢትዮጵያ ለልጆቻችን የምናስተላልፋት ማለት ነው። እንደኔ እምነት የጊዜ ጉዳይ ካልሆነ ኢትዮጵያ ዜጎቿ አይደለም ለዜጎቿ ማንኛውም በዓለም የሚገኝ ሰው ሁሉ የሚሰበሰብባት ትሆናለች ብዬ አምናለሁ። ይህ ደግሞ በጣም የስፕሪት ወይንም የሃይማኖት የስበት ማዕከል ናት ብዬ አምናለሁ። በዚህም የጊዜ ጉዳይ ካልሆነ ማንኛውም በዓለም ላይ የሚገኝ ወደ ኢትዮጵያ ለፍትህ፣ ለሰላም፣ ለኑሮ መምጣቱ የማይቀር ነው። ይሄ የጊዜ ጉዳይ ነው። ይሄ የኔ እምነት ነው። ወይስ በሰላም በፍትህ በእውቀትና በአንድነት የተገነባች ኢትዮጵያ ለልጆቻችን ማስተላለፍ ይኖርብናል ብዬ አምናለሁ። ምናልባት ኢትዮጵያ የምንደርስበት ቦታ ሳይሆን በየቀኑ ልንጓዝበት የሚገባ አቅጣጫ ነው ብዬ እረዳለሁ። እናንተስ ኢትዮጵያ በእውነት ሊኖር ይችላል ብላችሁ ታስባላችሁ? ተመሳሳይ የቆዳ ቀለም ያለን፣ በታሪክ በጋብቻ በባህልና በመንፈሳዊ ትስስር የተሳሰርን፣ ለማንም ያልተንበረከክን ኩሩ ህዝብ ነን። ለብዙ ዘመናት በአብሮነት የኖርን በአድዋ አባቶቻችን በጀግንነት ታሪክ ሰርተው ነፃነታችን ያጎናጸፉን፣ ሆኖም ዛሬ የፖለቲካ ችግሮች እንደ መሬት ስበት ወደኋላ እየጎተቱን ይገኛሉ። ከዚህ ችግሮች መውጫ ለማግኘት እኔ ብዬ የማምነው የኢትዮጵያ ብሔራዊ ምክክር ኮሚሽን በፕሮፌሰር መስፍን አርአያ አመራር ሰፊ ምክክር አካሂዷል። ይህንን መደገፍ፣ ሀሳብ ማዋጣት፣ ለችግሮቻችን መፍትሄ እናገኛለን ብዬ አምናለሁ። ኮሚሽኑ በመላው በኢትዮጵያ እንዲሁም በውጭ ሀገራት የሚኖሩ ኢትዮጵያውያንን በማወያየት በማዳመጥ እና በመምከር ረጅም ጉዞ አድርጓል። ከረጅም ጊዜ ጥረትና ውጣ ውረድ በኋላ የሀገራችንን ዋና ዋና ችግሮች ለይቶ በ8 ዋና ርዕሶች አደራጅቶ ለኢትዮጵያ ሕዝብ በአዲስ አበባ ይፋ አድርጓል በባለፈው ሳምንት። አሁን የሚያስፈልገን አገርን የሚወዱ ሕዝብን በቅንነት የሚያገለግሉ እና በተግባር የሚመሩ ዜጎች ናቸው። ወጣቶቻችን በራሳቸው ሀገር ሰርተው ማደግ እንደሚችሉ ማመን ያለባቸው፣ ነጋዴዎች በሕግ እና በስነ ምግባር ተመርተው በታማኝነት መስራት ይኖርባቸዋል። ባለሀብቶች በኢንቨስትመንት ስራ ፈጥረው ለወጣቶች እድል ሊፈጥሩ ይገባል። ምሁራን በእውቀታቸው መንገድ ሊያሳዩ ይገባል። ፖለቲከኞች ደግሞ ልዩነቶችን በውይይትና በመግባባት ለመፍታት መስራት ይጠበቅባቸዋል። ሁላችንም የራሳችንን ኃላፊነት ከተወጣን ጠንካራ፣ ሰላማዊና የበለጸገች ታላቅ ኢትዮጵያ መገንባት እንችላለን ብዬ አስባለሁ። ኢትዮጵያ የሁላችንም ናት። አስተያየታችሁን በኮሜንት ላይ ያጋሩ። አመሰግናለሁ።